አለቅን እኮ ሰሞኑን ተቃጠልን እኮ በቅና አዶናይ። እናንተ ተከብሮ የሚያስከብር ሰው ይስጣችሁ፣ ነግሶ የሚያነግስ ሰው ይስጣችሁ። ሴቶችዬ አሚን በሉ። በቤተሰብ መሀል ብቻ ሳይሆን በጓደኞች መሀል ብቻ ሳይሆን በህዝብ መሀል እጅሽን ይዞ ከነ ግርማ ሞገሱ የሚንጎራደር ሰው ይስጥሽ እህቴ። የእውነት አሚን በሉ። ሴት ልጅ በህይወቷ ምን ያህል ደስተኛ እንደሆነች የምታውቁት፣ ፊቷ ምን ያህል ብርሃን እንደሚያበራ የምታውቁት ከህይወት አጋሯ ጋር ባላት ሰላም ነው። ከህይወት አጋሯ ጋር ሰላም ካላት የትኛውም ሴት ላይ ብርሃን አይጠፋም። አሁን እኔ ተመልከቱኝ እስኪ፣ እኔ ፊት ላይ ብርሃን ነው ሲኦል ነው የሚታያችሁ? እንደው በፈጣሪ ስም ኮሜንት ላይ አስፍሩልኝ። በርዶኝ ነው እኔ ጃኬት የተደረግኩት። እስኪ እኔ ፊቴን ተመልከቱኝ እስኪ፣ ምን አይነት ህይወት ነው ያለኝ? ሲኦል ነው ወይስ ብርሃን ነው የሚታያችሁ እኔ ፊት ላይ? በፈጣሪ ስም ወንዶችዬ፣ አበሻ ወንዶች እንዴት ፍቅር መስጠት እንደ እኔ ቢጣሉ ራሱ አይቆጨኝም። አሁን አይጣሉ አይበለውና አይጣሉ ቢጣሉ ራሱ አይቆጨኝም። እቺ ሚዲያ ላይ ስትሰደብ የኖረችው ሴት፣ እቺ ሚዲያ ላይ ማንም ሲረግጣት የኖረችውን ሴት በአንድ ጊዜ ብድግ አድርጎ አስከበራት እኮ። አቤት ግርማ ሞገስ! እንዴት ደስ እንደ ተቃጥለን አለቅን እኮ በቅናት። ደግሞ እናንተን አይተን እውነት መስሎን የእናንተን ላይፍ አይተን የሆነበት እሪ ብለን የሆነበት ብንገባ አለቀልን። ተያይዘን ወደ ሲኦል አለቀልን። እዚሁ ቀንድ ከሽበት አልፈን ቀንድ እናበቅላታለን እንጂ እናንተኑ እያየን እኛ እናጣጥማለን። እናንተ ተደባበሱ፣ እኛ እናወራርዳለን። ምንም ችግር የለ፣ አታስቡ። እዊ እንዴት እንደምታምሩ ፈጣሪንም እንዴት እንደምታምሩ! አቤት አቤት አቤት! ደበስበስ ህዝብ በተሰበሰበበት አንገቷን ወይ አንገታችሁ! ወይኔ ዛሬ ትኬት ተቆረጠልኝ እዚህ ቤት ጩኸቴ። እኛ ሴቶች እኮ በቅና